እንደምን አደርሽ ማይ? እንደምን አደርሽ ሊዲያ? ዛሬ ተኝተሻልሽ እኮ። አዎ ቆንጆ ህልም ያለምኩ ነበር። ካሲያስ ባይቀሰቅሰኝ ኖሮ አልነሳም ነበር። መቼስ ስለ አንድ ማራኪ ባል እያሰብሽ መሆን አለበት። ማራኪ ባል? የምን ባል? የምን ሽሽት ነው? መቼም ያንቺ ባል ልክ እንደ ጣዖቶች የሚያምር ነው የሚሆነው። እመኚኝ ማይ፣ አንቺ ስለምትዩ ነገር በፍጹም አስቤው አላውቅም። በህልሜ ልብስ ለብሼ ልክ እንደርግብ በአየር ላይ ስበራየው። ትርጉሙ ምንድነው? ይሄ በትክክል የሰርግሽ ልብስ መሆን አለበት። ቆይ ማዬ እስክጨርስ ጠብቂኝ። ቁርስ ደርሷል መቤቴ። አንተ እኮ ሁሌም እንደዛ ነህ ካሲያስ። ህልሜን ረበሽክ። እንደገና ደግሞ ህልሜን ለማየል ተርክላት ስል ደግሞ በጠበጥከኝ። በቃ እሺ የኔ ቆንጆ ይቅርታ። አሁን ሄደሽ ቁርስሽን በይና ከዛ በኋላ ህልምሽን ትነግሪኛለሽ። ቆይ ካሲያስ እፈልግሃለሁ። በዚህ ወር ኪራይ ያልከፈሉ ገበሬዎች ስም ዝርዝር ይሄውልህ። ሄደህ እንዲከፍሉ ንገራቸው። አለበለዚያ ግን የሚደርስባችሁን ታውቃላችሁ በላቸው። ምንድነው ይሄ? የኔ መቤት ምን ተፈጠረ? ወይኔ ማየት አቃተኝ። ጨለመ እንዴ? ካሲያስ ተረጋጊ የኔ መቤት። ሊዲያ እርጅን። ምንድነው ችግሩ ማዬ? ምንድነው የተፈጠረው? እይታይ፣ ወይኔ እይታይ። አረ ታወርኩ። እንደዛ አትበይ ማዬ። ሊዲያ ቶሎ በይና ሄደሽ ጣዖቶቹን አምጪልኝ። የሆንኩትን አውቀዋለሁ። አዎ የጣዖቶቹ እርግማን ነው። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ የጌታዬንና የእመቤቴን ቪሪኒያን የልጃቸውንም የሊዲያን ልብ በእምነት አንጻው። ጣዖቶች ሁሉ አድኑኝ። እናም አይኔን ይጋረደኝን ገልጣችሁ እንዳያድርጉኝ። እኔም አመቱን ሙሉ ለእናንተ ልገብር ቃል እገባለሁ። እማዬ ተረጋጊ። አባዬ እንዲያመጣው ካሲያስ ልኬዋለሁ። ጌታዬ አምላኬ ሆይ በብርታትህ ታደጋት፣ በእጅህም ባርክ።